እጅግ አስደንጋጭ ነው። በታሪካችን ሬድ ፍላግ ኦፍ ሪቬንጅ ተሰቅሎ አያውቅም። እንዲሁም በተጨማሪ ደግሞ ልክ እንደ በዓል የሺያ እስልምና በዓል ተደርጎ ይከበር እንጂ በኢራን ውስጥ ይህ ባንዲራ ለበቀል ተሰቅሎ አያውቅም። ነገር ግን በዚህ ሰዓት በዓለማችን ላይ ትልቅ ከሚባሉ ሶስተኛው ትልቁ መስጊድ እንዲሁም ደግሞ በኢራን ውስጥ ከሚገኘው ትልቁ የሆነው መስጊድ ጃምካራ መስጊድ ላይ እንግዲህ እንደምትመለከቱት ጉልላቱ ላይ ተሰቅሏል። ኢራኖችም ይህንን ባንዲራ የሰቀሉት ኢስላማዊ መሪ የሆነው አያቶላ አሊ ካሚኒ ግድያን ተከትሎ እንዲሁም በተጨማሪ ደግሞ የተደረገባቸውን ግድያዎች በሙሉ ለመበቀል የሚደረግ እርምጃ እንደሆነ ጭምር ነው እየተነገረ የሚገኘው። ኢራንን በዚህ ሰዓት ባንዲራዋን አንስታ ነው ይህንን የምትመለከቱትን የሬድ ፍላግ ኦፍ ሪቬንጅ ባንዲራ እንደምትመለከቱት በመስጊዶች ላይ እየሰቀለች የምትገኘው በመሪዎች ላይ የሚደረግ በቀል እንዲሁም በተጨማሪ ደግሞ የአሜሪካና እስራኤልን መሪዎች ለመግደል የታለመ እንደሆነ ጭምር ነው መረጃዎች እየወጡ የሚገኘው። የአያቶላ አሊ ካሚኒ ግድያ ብቻ አይደለም፣ ቁጥራቸው 48 ምናልባትም ከ48 በላይ የሚሆኑ መሪዎቻቸውን በአንድ ጊዜ አጥተዋል። በተጨማሪም ደግሞ ትናንትና ሳይቀር የተሾመው አዲሱ ተሾሟል የተባለው መሪ ሳይቀር ማለት ነው መገደላቸውን እየተነገረ የሚገኘው። እነሱን ጨምሮ መሪ ለመሆን ይችላሉ ወይም ደግሞ ለመሪነት ይቀመጣሉ የተባሉ መሪዎች ሳይቀር እንግዲህ እየተገደሉ እንደሆነ ጭምር ነው እየተነገረ የሚገኘው። ይህ ነገርም እንግዲህ ሙሉ ለሙሉ ማለት ነው ወደ አሳሳቢ ደረጃ ላይ እየወጣ ነው የሚገኘው። የዓለም የጤና ድርጅት እንዲሁም ደግሞ የተባበሩት መንግስታት ድርጅትም በዚህ ሰዓት እንግዲህ በንግግር እንዲሁም በተጨማሪ ደግሞ እንዲረጋጋ ነገሩ ለማድረግ እንግዲህ መግለጫዎች ጭምር እየወጡ ይገኛሉ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህና በሌሎች አዳዲስ መረጃዎች በፍጥነት ተመልሼ እመጣለሁ። ለሰው ልጆች ሰላም ይሁን፣ መልካም ቀን ይሁንላችሁ። ሰበር ዜና፣ ኢራን ቀዩን ባንዲራ ሰቀለች። ካሁን በኋላ በቀልና ጥቃት እንጂ ድርድር የለም በማለት ኢራን አስታውቃለችም። ከትራምፕ ጋር ምንም ንግግር የለንም ያለችው ቴሄራን ከባድ እርምጃዎችን መውሰድ ጀምራለች። በዚህም በባህሬን የሚገኘው የአሜሪካ የጦር ሰፈር ላይ ከባድ የተባለ የሚሳኤል ጥቃት የፈጸመች ሲሆን ወደ እስራኤል ከተሞችም በርካታ የተባሉ ሚሳኤሎችን እያስወነጨፈች ትገኛለች። አሁን ላይ ቀዩን የበቀል ባንዲራ የሰቀለችው ኢራን ከዚህ የከፋ አደገኛ በሚባሉ ሃይፐርሶኒክና ባሊስቲክ ሚሳኤሎች ከባድ የተባለ ጥቃት እንደምትፈጽም እየዛተች ትገኛለችም። በጉዳዩ ላይ አዳዲስ መረጃዎችን እየተከታተልን የማቀርብላችሁ ይሆናል። የፕላስ ምልክቷን በመንካት ፎሎ ያድርጉም። አሁን ላይ እስራኤል እየነደደች ትገኛለች። ሰበር መረጃ ወጥቷል። ቀደም ሲል እንግዲህ ኢራን ወደ እስራኤል ባስወነጨፈቻቸው ባላስቲክ ሚሳኤሎች ምክንያትም እስራኤል እየነደደች ትገኛለች። ታዲያ በዚህ ላይም እስራኤል ኢራንን ወንጅላታለች። ምክንያቱም ደግሞ በዓለም አቀፍ ደረጃ ያልተፈቀዱ መሳሪያዎችን ኢራን እየተጠቀመች ትገኛለች ብላለች። በሌላ በኩል ደግሞ ኢራንና የኢራን ደጋፊዎች እስራኤል በጋዛ በሚፈጸሙ ጥቃቶች ወቅትም ነጭ ፎስፈረስን የመሳሰሉ በዓለም አቀፍ ሕግ የተከለከሉ መሳሪያዎችን ትጠቀም ነበር። ታዲያ አሁን ላይ ኢራን እሷ ላይ ስትጠቀመው ነው ወይ ወንጀል የሆነው እያሉ እየተከራከሩ ይገኛሉ። አዲስ ነገር ካለ አጋራችኋለሁ። በደንብ ኮፒ ሊንክ አድርጉት። መልካም ምሽት ጋይስ። ኢራን ምንድነው እያደረገች ያለችው? እንግዲህ የእስራኤል ሚዲያዎች ሁሉ እየዘገቡት ያለው ይሄ ምስል ሁላችሁም ተመልከቱት። እጅግ የተከለከለ ሚሳኤልን ኢራን እየተጠቀመች ነው ብለው እየከሰሱ ይገኛሉ። ይሄ ሚሳኤል አንድ ሆኖ እየመጣ ሳለ የእስራኤል የአየር መቃወሚያ ያንን ሲመታው ወይም ደግሞ ሊመታው ሲጠጋው ወደ መሬት መንዘግዘግ ሲጀምር በርካታ ቦታዎች ላይ ይበተናል እና ታዲያ በዚህ ሰዓት ቴልአቪቭን እያናወጠ ያለው ይሄ አዲሱ ሚሳኤል ነው እየተባለ ይገኛል። እስራኤሎች ደግሞ የተከለከለ መሳሪያ ተጠቅመዋል ብለው እየከሰሱ ይገኛሉ። የአላህን ስራ ተመልከቱ። ሱብሃንአላህ። በርካታ ጊዜያት የተከለከለ መሳሪያን ተጠቅመው የጋዛ እህት ወንድሞቻችን ሲጨፈጭፉ ከርሞ ነበር። አሁን እንግዲህ የነሱ ጊዜ ደረሰና የነሱ ተራ ሆኖ ሰቆቃቸውን ለቅሷቸውን እየሰማን እንገኛለን። አዳዲስ ዜና ሲመጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰበርና እጅግ አሳሳቢ መረጃ በዚህ ሰዓት ተሰምቷል። ኢራን በሳውዲ አረቢያ የሚገኘውና በዓለም ግዙፍነቱ ተወዳዳሪ የማይገኝለት የአራምኮ ራስ ታኑር የነዳጅ ማጣሪያ ላይ መጠነ ሰፊ ጥቃት ማድረሷ ተሰምቷል። ራስ ታኑሯ የዓለም ነዳጅ የሚቀዳበት ዋነኛ ምንጭ በመሆኑ ይህ ጥቃት የዓለምን ኢኮኖሚ በአንድ ጀንበር ሊያናጋው እንደሚችል እየተገለጸ ይገኛል። ታዲያ ከዚህ ጥቃት በኋላ አሁን ላይ ራስ ታኑር ሙሉ በሙሉ መዘጋቱና እንዲሁም ደግሞ ስራ ማቆሙ ተገልጿል። ይህ በባህረ ሰላጤ ሀገር ውስጥ ካሉ ትላልቅና ጥንታዊ ነዳጅ ማጣሪያዎች አንዱ ሲሆን በቀን ከ550 ሺህ በርሜል በላይ ነዳጅ እንደሚያመርት ተነግሯል። ይህ ደግሞ በነዳጅ ዋጋ ላይ ከፍተኛ ተጽዕኖ ያሳድራል ተብሏል። አላሁ አክበር። ተረኛዋ ደግሞ እስራኤል ሆናለች። ከኢራን የተላኩ ሚሳኤሎች በአሁኑ ሰዓት ላይ በቴልአቪቭ እስራኤል ከተማ ላይ አርፈዋል። በዚህም እንደምትመለከቱት ከባድ የሆነ ጉዳት ያደረሱ ሲሆን በሰባት ሰዎች ላይ እንግዲህ ክፉኛ ጉዳትን አድርሰዋል። አላህ ሱብሓነሁ ወተዓላ ጥሩ ነገር ያሰማን።
ሁላችሁም ዱዓ ማድረጋችሁን እንዳትዘነጉ። በአሁኑ ሰዓት ሰበር መረጃ ተሰምቷል። በኢራን ጥቃት 560 የአሜሪካ ወታደሮች ተገደሉ። በዚህ ሰዓት የኢራን የበቀል እርምጃ እንደቀጠለ ሲሆን እስከዛሬ ተጠቅማቸው የማታውቃቸውን ሚሳኤሎች እያስወነጨፈች ትገኛለች። ይህ ሚሳኤል መሬት ላይ ካረፈ በኋላ ራሱን በመበታተን ብዙ ቦታዎች ላይ ጥቃት እንደሚያደርስ ተገልጿል። የኢራን አብዮታዊ ዘብ ባወጣው መግለጫ በባህሪን የሚገኝ የአሜሪካ ወታደሮች የሰፈሩበትን ስትራቴጂካዊ ቦታ በሁለት ባላስቲክ ሚሳኤሎች መምታቱን አስታውቋል። አብዮታዊ ዘቡ አክሎም በመላው ቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ በተሰነዘረው የተቀናጀ ጥቃት 560 የአሜሪካ ወታደሮች ገድለናል ሲል መግለጫ ወጥቷል። በሌላ መረጃ መለሳለሁ። ቤቱን ፎሎ እያደረጋል። በአዳዲስ ዜናዎች ተመልሻለሁ። እስከ መጨረሻው ተከታተሉኝ። የሊባኖሱ ሂዝቡላህ ወደ ጦርነቱ ተቀላቅሏል። በመጀመሪያ ቀን ጥቃቱ ብቻ በርካታ ሮኬቶችን ወደ እስራኤል የተኮሰ ሲሆን ከቤንያሚን ኔታንያሁ ቤቶች አንዱ ላይ ኢላማ እንዳደረገና ነገር ግን እንዳልተሳካላቸው እየተነገረ ይገኛል። ቤንያሚን ኔታንያሁ በመልካም ጤንነት ላይ ነው ሲሉ የእስራኤል ሚዲያዎች ዘግበዋል። የሊባኖሱ ሂዝቡላህ ወደ ጦርነቱ መቀላቀሉን ተከትሎ እስራኤል ማስጠንቀቂያ ሰጥታለች። እሱም በሊባኖስ የሚገኙ የ50 ከተማ ነዋሪዎች ለቀው እንዲወጡ ነው እንግዲህ እያሳሰበች የሚገኘው። እነዚህ ሂዝቡላህ ወታደሮች ደግሞ አያቱላህ መገደሉን ተከትሎ በቁጭት ነው ወደ ጦርነት የገቡት። አዳዲስ ነገር ሲኖር አሳውቃችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። እጅግ የሚያስገርም ሰበር መረጃ ተሰምቷል። በዚህ ሌሊት ማለት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕና እንዲሁም ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን እንደምትመለከታቸው በኢራን የመንግስታዊ የቴሌቪዥን ጣቢያ ላይ ማለት ነው መልእክታቸው እያስተላለፉ ይገኛሉ። ምክንያቱም ደግሞ የኢራን መንግስታዊ የቴሌቪዥን ጣቢያ አሁን ላይ በሀከሮች እጅ ወድቋል ማለት ነው። እንግዲህ አያቶላ አሊ ኻሜኒ በሞቱበት ሰዓት ነው መጠለፉም እየተገለጸ የሚገኘው። አሁን ላይ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕና እንዲሁም ደግሞ ቤንያሚን ኔታንያሁ ማለት ነው በቀጥታ ለህዝቡ መልእክት እያስተላለፉ ይገኛሉ። ሀገራችሁ በቁጥጥራችሁ ስር አውሉ ያሉ መፈክሮችን እያስተላለፉ ይገኛሉ። ይህ እንግዲህ እጅግ የሚያስገርም ነው። ኢራናውያን ማለት ነው ቴሌቪዥናችን ከፈትን ሲሉ በቀጥታ ያገኛቸው የእስራኤል ጠቅላይ ሚኒስትር ከጀርባ እንደምትመለከቱት ቤንያሚን ኔታንያሁና እንዲሁም ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሚያስተላልፉትን መልእክት ነው ያገኙት።